ቫይራል መውጣት ለምትፈልጉ ሰዎች አንድ ትልቅ ምክር አለኝ። ቫይራል መውጣት ከፈለጋችሁ ቫይራል አለመውጣትን መፈለግ ይኖርባችኋል። ሆን ብላችሁ ነው የምላችሁ። ኦልራይት በጣም ቫይራል መውጣት የሚፈልጉ ሰዎች ቫይራል አይወጡም። ሲሪየስሊ ነው የምላችሁ። ስለዚህ ይህ ቪዲዮ ቫይራል እንዲወጣ አልፈልግም ብላችሁ ስሩት። መድኃኒዓለም ነው የምላችሁ። አሁን እኔ ምንም አይመስለኝም እንደ አንድ አዶናይ በጣም ቫይራል በመውጣት የምታወቅ ሰው ነኝ። ግን አንዳንድ ቪዲዮዎች ቫይራል ላይወጡ ይችላሉ። ሜቢ 50 ሺህ ስታክ ሊያደርግ ይችላል። who knows man I know ከሳምንት በኋላ ያ ቪዲዮ 200 ሺህ እንደሚገባ። ግን ቫይራል አልወጣሁም ቀንሰብኝ እንደዚህ ሆንኩም ብዬ አልጨናነቅም። አዶናይ መሆኔን እንቀጥላለሁ፣ መስራቴን እንቀጥላለሁ። ቢካዝ ያለፍኩት ነገር ስለሆነ ኦኬ። አስታውሳለሁኝ ማለት ነው ከ3 አመት በፊት የኔ ቆንጆ እያልኩኝ ቪዲዮ ስሰራ የመጀመሪያ ጊዜ በጣም ቫይራል እየወጣው ነበር። በጣም በሚሊዮኖች እየታዩልኝ ነበር። በጣም ብዙ ላይክ፣ በጣም ብዙ ኮሜንት፣ ምን አይነት ሰው ነው ምናምን እየተባልኩኝ ነበር አስታውሳለሁ። ከዛ እሱ ነገር ቀነሰ። ኦኬ ቀነሰና ኖርማል ኦኬ። በጣም የዛኔ እንኳን እየተጨናነቅኩኝ ነበር። ወይኔ በቃ ካሁን በኋላ ቫይራል አልወጣም እያልኩኝ። ግን ወንድም አለም ምን አደረኩኝ? እየሰራው ቀጠልኩኝ። ስራዬን ቀጠልኩኝ። ቪዲዮን መቅረጼን ቀጠልኩኝ። እንደ አዶናይ ጠንክሬ ኮንሲስተንት ሆኜ ዲሲፕሊንድ ሆኜ ቀጠልኩኝ ማለት ነው። ሌላ ጊዜ ደግሞ ቫይራል መውጣት ጀመርኩ። በሆነ ነገር ቫይራል ወጣው። ገባችሁ? ይህ ቫይራል ደግሞ ወረድ ያለ። ከዛ ደግሞ እንደገና ቫይራል ወጣው። ገባችሁ? በምን ምክንያት? ከ4 ወር በፊት አስታውሳላችሁ ምን ያህል ቫይራል እንደነበርኩኝ በማይሆን ሰዎች ሲተርቡኝ ጊዜ ታስታውሳላችሁ። ከዛ በኋላ ደግሞ እሱ ነገር ቀነሰ። ከዛ ደግሞ አሁን ደግሞ በጣም በኃይለኛው ቫይራል ወጣው። ሜቢ አሁን ሊቀንስ ይችላል who knows። ግን እንደ አንድ አዶናይ የማውቀው ነገር ቢኖር መስራቴን አላቆምም። ተግባር ላይ እውላለሁ። ጠዋት እነሳለሁ። ለአዶናይ ደግሞ ሾው አፕ አደርጋለሁ። ምክንያቱም ተስፋ መቁረጥን አልፈቅድለትም። ህይወቴ ውስጥ መግባት አይችልም። ተስፋ መቁረጥ ምንድነው? አልረዳውም። ቃላቱ አይገባኝም። አረብኛ ነው ይሄ ቋንቋ። አልረዳውም። ስኬት ብቻ ነው የማውቀው። ስኬት ብቻ ነው የምከተለው። በምንም ደረጃ በምንም መንገድ ከፍታ ላይ ይገኛለሁ። እወዳችኋለሁ።